መከሰስ ቢገባ እኔ የሚረዱኝ ቢኖሩ አቃቢ ሕግም ቢረዳኝ ወይንም የሕግ ባለሙያ ቢረዳኝ መንግስትና ቤተ እምነቶች መከሰስ አለባቸው። ለትውልዱ መጥፋት ተጠያቂ ናቸው። ወንጀለኛ ከበዛ መንግስት ነው የሚጠየቀው። ለምን? ወንጀል መከላከል የሚል ክፍል አለው። ወንጀል እንዳይበዛ ማድረግ፣ ሰው እንዲጠነቀቅ ማድረግ የሱ ድርሻ ነው። ትውልድ የሚጨርስ ከእግዚአብሔር ጋር የሚያጣላ መቅሰፍት የሆነ እርግማን የሆነ ነገርን ሲስፋፋ መንግስትም ቤተ እምነትም ዝም የሚሉ ከሆነ ተጠያቂ ናቸው። በእግዚአብሔር ዘንድ ተጠያቂ ናቸው፣ በታሪክ ተጠያቂ ናቸው፣ በህግም ተጠያቂ ናቸው። ለምን? የኢትዮጵያ ህግ ወንጀል ስለሚል። ወንጀል ሲስፋፋ የመንግስት አካላት የት ነበሩ? ሀገሪቷ እኮ በሞራል ደረጃ ነው የወደቀችው። ድሮ እኮ ግብረ ገብ ነበረ። ትምህርት ቤት ውስጥ የክፍል አለቃ ሁሉ አለ። የክፍል አለቃ ይፈራል። ዛሬ መምህሩን አይፈራም መምህር። ስለዚህ የውጩን ርካሽ ባህል ነው የመጣው። ጎስት ስፕሪት ዴይ፣ ቫላንታይን ዴይ፣ ክሬዚ ዴይ፣ ምን ዴይ ነው እንዴ? ክሪስማስ ዛፍ የኛ ነው እንዴ? በመንግስት ደረጃ እየታወቀ ገና ተብሎ ክሪስማስ አሁን የአስረሽ መቼው ኒው ይር የኛ እኮ አይደለም። ኒው ይር እንዴት ነው የተከበረው? አሜሪካኖች እንኳን እንደዛ አላከበሩ። እኛ ጋር የተከበረውን የኛን የሆነውን እያደበዘዝን አዲስ ዓመት ደብዝዞ አይደል እንዲዋለው የኛ የሆነውን እያደበዘዝን የውጮቹን ማጉላት አግባብነት የለውም። ለእንደዚህ ደግሞ የሚጠየቀው የሚያስተዳድርሽ መንግስት ነው። ምክንያቱም ሰው የሚዳኘው በሁለት ነገር ነው። አንድ በቤተ መንግስት፣ ሁለት በቤተ እምነት ነው። ገብቶሻል? በሃይማኖት አባቶች ነው። ህግ እኮ ስታወጪ ከሃይማኖት ከባህል፣ ከእሴት፣ ከወቅት ነባራዊ ሁኔታ ተነስተሽ እኮ ነው። ሽብር ሲበዛ ጸረ ሽብር፣ ሙስና ሲበዛ ጸረ ሙስና ብለሽ ታቋቁም የለ እንዴ? ስለዚህ ትውልዱ መረን የሆነ ተሳዳቢ የሆነ ጠጪ የሆነ ስደተኛ የሆነ ቃሚ የሆነ ቁማርተኛ የሆነ ሀገሩን የማያውቅ ባህሉን የማያውቅ እሴቱን የማያውቅ ወጉን ማንነቱን የማያውቅ ትውልድ ያፈራ ነው የመንግስት ስራ ስለሆነ ነው እንጂ ቁጥጥር ቢደረግበት ችግኝን በችግኝ ሰዓቱ ታቀኘዋለች። ዛፍ ከሆነ ግን ይቆረጣል እንጂ አይቀናም። ስለዚህ ዛሬ ልጆቻችን ወላጆቻቸውን የሚያከብሩ ናቸው ወይ? ጎረቤት ከጎረቤት ጋር የሚከባበር ነው ወይ? ትላንት እኮ ከጎረቤት ጋር እንጀራ አምጥተሽ ትበያለሽ። ትላንት ጎረቤት የጎረቤት ልጅ ይቀጣል። ዛሬ ልጁን መቅጣት ይችላል ወይ? ትላንት በሩን ክፍት አድርገሽ ጠብቁልኝ ትያለሽ። አሁን ግን ታደርጊያለሽ ወይ?